ሰላም በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ በርካታ ጉዳዮችን አንስተን የምንወያየው ማለት ነው። ዛሬ እንግዲህ በተለይም ደግሞ ለናንተ ይዤላችሁ የመጣሁት ለናንተ ይጠቅማል ያልኩትን ቆንጆ ሐሳብ ነው ማለት ነው። ዛሬ እንግዲህ የምንማማርበት ዋናው ርዕሳችን ምንድነው ማለት ነው? ተሸናፊ አትሁኑ ነው። ተሸናፊ መሆን ምን ማለት ነው? መሸነፍ ማለትስ ምን ነገሮችን ይዛል? እኛስ ሽንፈትን እንዴት ልንጋፈጠውና እንዲሁም ደግሞ እንዴትስ ልናሸንፈው እንችላለን የሚሉትን ነገሮች በደንብ የምንወያይበት ይሆናል። እስከመጨረሻው ድረስ አዳምጡት። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ ቤተሰብ ለማለትም እወዳለሁ ማለት ነው። እንግዲህ ዛሬ እንዳልኳችሁ ተሸናፊ አትሁን በሚል ርዕስ እንግዲህ ሐሳቦችን አንስተን በደንብ የምንወያይ ይሆናል ማለት ነው። አብራችሁኝ ቆዩ። ብዙ ነገሮችን እንደምታገኙበት እንደምታተርፉበትና መሸነፍ ምንድነው፣ መሸነፍንስ እንዴት ማሸነፍ እችላለሁ የሚለውን በወኔ እንዲሁም ደግሞ ወኔ ብቻ ሳይሆን ደግሞ ውስጣችሁን ውስጥ በሚቆሰቆስ ትልቅ ሐሳብም ያንን ነገር እንዴት እንደምናሸነፍ አብረን የምንማማር ይሆናል ማለት ነው። እንግዲህ እንዳልኳችሁ መሸነፍ ማለት ምን ማለት ነው? ተሸናፊ አትሁኑ። ምንድን ነገሮች ላይ ነው ተሸናፊ መሆን የሌለብን? አሁን ምን ነገሮችን ነው ለማሸነፍ እኛ ጥረቶችን ማድረግ ያለብን የሚሉትን ነገሮች በደንብ አርገን እናያለን ማለት ነው። የመጀመሪያው እንግዲህ በመሸነፍ ውስጥ ምን አለ ማለት ነው? ማፈግፈግ አለ ማለት ነው። በዚህ ውስጥ ታዲያ እላችሁ ሞደ የመጀመሪያው ነገር አታፈግፍጉ፣ ፈጽሞ ማፈግፈግን አትልመዱ ለማለት እወዳለሁ። ማፈግፈግ ማለት ወደ ኋላ መመለስ ማለት ነው። ያ ማለት የሆነ ነገር ጀምራችኋል፣ ላይክ ቢዝነስ ሊሆን ይችላል፣ ላይክ የሆነ ትምህርት ሊሆን ይችላል፣ ላይክ ኤኒቲንግ ማንኛውም ነገር ሊሆን ይችላል። እሱን ጀምራችሁ ወደ ኋላ ይሄ ነገር አያዋጣም፣ ሰንበዲ መጥቶ አይ ይሄ ነገር ጥሩ አልመሰለኝም ካላችሁ ወደ ኋላ የምታፈገፍጉ ከሆነ ይሄ ራሱ መሸነፍ ነው ማለት ነው። የጀመራችሁትን ነገር ራሳችሁ ለራሳችሁ ወስናችሁ ወደፊት መጓዝን መሄድን መምረጥ ይኖርባችኋል ማለት ነው። ምንድነው ማለት ነው? አለማፈግፈግ ትልቅ ውጤት ያመጣል ማለት ነው። ማፈግፈግ በራሱ ምንድነው ማለት ነው? የመሸነፍ ትልቁ ምክንያት ነው ማለት ነው። ማፈግፈግ ሳይሆን ፊት ለፊት ተጋፍጦ ፊት ለፊት ፍልሚያውን ማሸነፍ መሄድ ነው፣ ወደፊት መጓዝ ነው። ኤኒ ነገር ላይ ልትሆኑ ትችላላችሁ። ኤኒ ሆየር ላይ ሆናችሁ ይህን ነገር እየሰማችሁ ሊሆን ይችላል። ነገር ግን ምንጊዜም ቢሆን አታፈግፈጉ። ምንጊዜም ቢሆን ለመሸነፍ ቦታ አለመስጠት ነው፣ አለማፈግፈግ ነው። ስለዚህ ማፈግፈግ የሽንፈት ዋናው ትልቁ ምክንያትና ጸር መንስኤ ስለሆነ የጀመራችሁት ነገር ትምህርት ሊሆን ይችላል፣ ቢዝነስ ሊሆን ይችላል፣ ሌላ ሰርቪስ ካምፓኒ ኤኒዌይስ ሌላም ሊሆን ይችላል ማለት ነው። ስለዚህ ሁላችንም ቢሆን ማፈግፈግን ማሸነፍ ስንችል አለመሸነፍ እንችላለን ማለት ነው። ሌላውና በሁለተኛ ደረጃ እንግዲህ መሽኮርመም ነው ማለት ነው። በተለይም ደግሞ በርካቶች ይሽኮረመማሉ። በምን ካላችሁኝ በምንድነው የሚሽኮረመሙት ነው? አብዛኛው ሰው የሚሽኮረመምበትን እንኳን አያውቅም። በተለይም ደግሞ በቢዝነስ ውስጥ ለምንድነው ሰዎች የሚሽኮረመሙት? አስባችሁታል? በትምህርታቸው ውስጥ ለምንድነው የሚሽኮረመሙት? ውጤታማ ሊሆኑበት በሚችሉበት ቦታ ላይ ለምንድነው የሚሽኮረመሙት? ለምንድነው ፊታቸውን የሚያዞሩት ወደኋላ የሚሉት? ለምንድነው እኔ እችላለሁ ብሎ ከፊት የማይመጡት? በርካቶች እንግዲህ በዚህ ተጠቂ ናቸው ማለት ነው። በርካቶችም ደግሞ የዚህ ሰለባ ናቸው ማለት ነው። መሽኮረመም ማለት ለሽንፈታችን ትልቁ ምክንያት ነው ማለት ነው። ማን ነው የሚያሳካው ሲባል እኔ ማለት መልመድ ይኖርብናል ማለት ነው። አንገታችንን ማቀርቀር መሽኮርመም የሚባል ነገር ከህሊናችን ሊጠፋና ሊፋቅ የሚገባው ትልቅና ትኩረት ሊሰጥ የሚገባ ነገር ነው ማለት ነው። ስለዚህ መሽኮርመም እንዳልኳችሁ የመሸነፍ ትልቁ ምልክት ስለሆነ ይህ ነገር በደንብ ሊወገድና ካሁን በኋላ እናንተ ላይ ሊኖር አይገባም ማለት ነው። በተለይም ደግሞ የመሽኮርመም ባህሪ ያላችሁ ሰዎች ያ ማለት ደግሞ እኔ ከፊት መሆን አይገባኝም፣ እኔ ከፊት ሆኜ ካፒቴን መሆን አልችልም የምትሉ ሰዎች ይህንን ነገር በደንብ ልታስተውሉ ይገባል። እናንተ ትችላላችሁ፣ እኛ እንችላለን ማለት መልመድ ይኖርብናል ማለት ነው። ያ ማለት ምንድነው? ላይክ መኪና ውስጥ እየሄዳችሁ ሹፌሩን ወደኋላ ሲዞር ምን ሊፈጠር እንደሚችል አስቡት። ያ ማለት ምንድነው? ሲሽኮረመም እንደማለት ነው። ሲሽኮረመማት ወደኋላ ቢፈጠር ምናልባትም መኪናው ሊገለበጥ ይችላል፣ አሊያም ከፊት ሌላ ሰው ይገጭ ይችላል፣ በርካታ ነገሮች ይፈጠራሉ ማለት ነው። እናንተም አትሽኮረመሙ፣ ፊት ለፊታችሁን ወደፊት መሄድን መልመድ ይኖርባችኋል ማለት ነው። በተሽኮረመምን ቁጥር ባቀረቀረን ቁጥር ብዙ ጉዳቶች፣ በርካታ ነገሮች ወደኛ ይመጣሉ፣ የኛን ነገሮች ያዛባሉ ማለት ነው። ስለዚህ መሽኮርመም አያስፈልግም። ምንም ቢሆን በስራችን everything everywhere ምንም ቢሆን መሽኮርመም የሚባለውን ነገር ማጥፋት ይኖርብናል ማለት ነው። እሱም ለሽንፈት አንዱና ትልቁ ምክንያት ነው ማለት ነው። ተሸናፊ አትሁኑ ነው አይደል የሚለው። ስለዚህ ተሸናፊ ላለመሆን የመጀመሪያው ምንድነው ማለት ነው? አለመሽኮርመም ነው። ነገሮችን እችላለሁ
እኔ ይሄንን ነገር ማድረግ እችላለሁ የሚለውን በደንብ ማየት ያስፈልጋል ማለት ነው። በሌላኛው ደረጃ ደግሞ ለመሸነፍ ትልቁ ምክንያት ማማረር ነው ማለት ነው። ማማረር በጣም መጥፎ ነገር ነው ማለት ነው። አእምሮአችን ሲጀመር ስለ ማማረር ማሰብ የለበትም። ለምን ካላችሁኝ አእምሮአችን ተደጋጋሚ ማማረርን ከሆነ ሁልጊዜም ቢሆን ማማረር እንጂ ለውጦች አይመጡም ማለት ነው። ስለዚህ ለውጦች እንዲመጡ ምን ማድረግ አለብን? ማማረርን ነቅለን መጣል ነቅሰን ከፊታችን ማባረር አለብን ማለት ነው። ሂድ ወደዛ። እኛ ሁልጊዜ አመስጋኞች መሆን ይኖርብናል ማለት ነው። ላለው ይጨመርለታል አይደለም የሚባለው። ስለዚህ ምንድነው የሚባለው? እንደውም ከዚህ በፊት መጽሐፍ ቅዱስም ላይ ያለ ቃል አለ አይደለ? 2 1 ተሰጥቷቸው ያተረፉ አሉ። መክሊት ማለት ነው። አስቡት። ያላተረፉ ግን የቀበሩት አሉ። ስለዚህ እኛ መቅበር የለብንም፣ ማማረር የለብንም። አንድ ተሰጥቶናል ብለን መቆም የለብንም። ባይዘው ጎኦን መሄድ ነው ያለብን። ስለዚህ ምንድነው ማለት ነው ይህንን ነገር አለማማረር፣ የተሰጠንን ነገር ይዘን ወደፊት መሄድ መቀጠል። አንዱ 2 ይሆናል፣ 2ቱ 4 ይሆናል፣ 4ቱ 8 እያለ ቁጥሮች ወደ ሚሊየንስ ይሄዳሉ ማለት ነው። ስለዚህ በተሰጠን ነገር ላይ አለማማረር ነው ማለት ነው። ካማረርን ያኔን የተሸነፍነው ያኔን ወደ ኋላ የቀረ ነው። ስለዚህ ማማረርን በደንብ አድርገን ልንጥለው ልንፍቀው የሚገባና እንዲሁም ለተሸናፊነት ትልቅ ቦታ የሚሰጥ ነገር ስለሆነ ማማረር ሳይሆን በዛው ልክ ደግሞ ወደ አሸናፊነት የሚወስደን ማመስገን ስለሆነ ማመስገንን መተካት ይኖርብናል ማለት ነው። ከዛሬ ጀምራችሁ እንግዲህ ይህንን የቤት ስራ መውሰድ ይኖርባችኋል። ማማረር ደግሞ ምን ያመጣል ማለት ነው? የሽንፈት ዋናው መንስኤና ትልቅ ምክንያት ነው ማለት ነው። ስለዚህ አለማማረር የሽንፈት ምንድነው ማለት ነው? ትልቅ የስኬት ሚስጥር ነው ማለት ነው። ስለዚህ ሽንፈታችንን ለማሸነፍ ማማረርን ማስወገድ ይኖርብናል ማለት ነው። ሌላው እንግዲህ አትዘግዩ ነው። መዘግየት ምን ነገሮችን ሊያመጣ ይችላል? እንግዲህ በርካቶቻችን ይህንን ነገር አናስተውልም፣ አናውቀውም። ለምንድን ነው ብዙዎቻችን በትምህርታችን እናረፍዳለን፣ በስራችን ላይ እናረፍዳለን። ኤቭሪዌር ምንድነው ብዙ ነገሮችን እናያለን ማለት ነው። ባይዘው ተቀጣሪ ሆናችሁ የምታውቁ ሰዎች ወይም ደግሞ በቅጥር ውስጥ ያላችሁ ሰዎች ይህንን ታውቁታላችሁ። መዘግየት ምን ያክል ዋጋ እንደሚያስከፍል። ምክንያቱም ደሞዝ ሊቆረጥ ይችላል። አስቡት። ከስራ ልትባረሩ ትችላላችሁ። ብዙ ግምገማዎች ሊኖርባችሁ ይችላሉ። እሱ ነገሮች በደንብ ታውቁታላችሁ ማለት ነው። መዘግየት ብዙ ዋጋዎችን ያስከፍላል። ለሽንፈትም ዋጋ ምንድነው ማለት ለመሸነፍ ቦታ የሚሰጥም ነገር ነው ማለት ነው። ስለዚህ ተቀጥራችሁ እየሰራችሁ ስታረፍዱ ምንድነው የሚፈጠረው? ስትዘገዩ ትባረራላችሁ። ያማት ተሸነፋችሁ ማለት ነው። ነገር ግን ቅጥርን እያበረታታው አይደለም። ባይዘው እንደ ምሳሌ እናንሳው ብለን ነው። በቢዝነስ ውስጥም ያላችሁ ሰዎች መዘግየት የለባችሁም። ጀምሮ ያሰባችሁት ነገር አለ፣ እሱ ጀምሩት። ምንድነው እኔ ላይ ይህንን ኃይል በደንብ አውጥቼ ብጠቀመው። ለምንድነው የምዘገየው? ውስጣችሁ እያላችሁ አይደል? አውጣው እያላችሁ እኮ ነው። በደንብ ይውጣ፣ ይሄ ነገር ያንተ ነው እንዴ ተጠቀምበት እያለ ነው። አእምሮ እኮ ሰጥቷል ብራዘር። ስለዚህ ምንድነው ማለት ነው አእምሮአችን ያለንን ነገር ያዘዘንን ነገር ሳንዘገይ መፈጸም ይኖርብናል ማለት ነው። መዘግየት ስላችሁ በርካታ መዘግየቶች አሉ። ከሳይኮሎጂ አንፃር ሊሆን ይችላል፣ ከፋይናንሻሊ አንፃር ሊሆን ይችላል። ግን በዋናነትኛ ማሸነፍ ያለብን የሳይኮሎጂውን መዘግየት ነው ማለት ነው። ሳይኮሎጂ ማለት አእምሮአችን ይህን ነገር አትችልም አታደርገውም የሚለን ከሆነ እኔ እችላለሁ፣ ይህንን አይካን ማሳካት እችላለሁ የሚለውን በደንብ ማመን ይኖርብናል ማለት ነው። ግን የቢዝነስ መዘግየት ወይም ደግሞ የካሽ እጥረት ከሆነ እሱ በጊዜ ሂደት የሚፈታ ነገር ነው ማለት ነው። እንድትጀምሩት ያሰባችሁትን ነገር ከትንሽ ነገር መጀመር ስለምትችሉ። ስለዚህ ምንድነው ማድረግ ያለብን ማለት ነው? መዘግየት የለብንም። ማርፈድ ዋጋ ያስከፍላል ማለት ነው። ብዙ ጊዜ ደግሞ ከማርፈድ ምን ይባላል? ከመቅረት ማርፈድም ይሻላል ይባላል። ስለዚህ ደግሞ ማርፈድም ላይ ያላችሁ ሰዎች ካላችሁ ከምትቀሩ አሁንም ቢሆን መዘግየታችሁን ወደ ኋላ ተወት አድርጉትና ጀምሩ ለማለት እወዳለሁ ማለት ነው። ስለዚህ የመሸነፍ ዋናው ምንድነው ካላችሁኝ መዘግየት ነው ማለት ነው። አእምሮአችን ተሸንፏል ማለት ነው። የምንዘገይ ከሆነ ይህን ነገር ቀድሞ ኢማጂን አድርጎታል አልችልም እያለ ነው ማለት ነው። ስለዚህ ከሳይኮሎጂ አንፃር መሸነፍ እንዳይኖርብን ሁላችንም አእምሮአችንን ማሳመን ሁላችንም አእምሮአችንን በደንብ እንደምንችል ኦልዌይስ የኛ አእምሮ ሬዲ መሆኑን ማሳመን ይኖርብናል ማለት ነው። ስለዚህ መዘግየትን ማሸነፍ ከቻለን አሁንም አለመሸነፍ እንችላለን ማለት ነው። ለምን ተሸናፊ እንሆናለን ማለት ነው። ስለዚህ ተሸናፊ ላለመሆን አለመዘግየት ትልቁንና ቁልፍ ሚናውን ይጫወታል ማለት ነው። ሌላውና እንግዲህ ወደ መጨረሻው ስንሄድ ምንድነው ማለት ነው
ወድቆ መነሳትን መልመድ ያስፈልጋል ማለት ነው። ሶ ይህ ማይንድሴት ሊኖረን ይገባል ማለት ነው። ባይዘው ማንም ሰው ካልወደቀ ሊነሳም ሊያሸንፍም ሊያሳካም አይችልም ማለት ነው። በርካቶችን እዋቸው ከሌ ማለት አልፈልግም። በርካቶቻችሁ ይህንን ታውቃላችሁ። ዓለም ላይ በርካቶች ስኬታማ የሆኑ ሰዎች ከ1 እስከ 7 ከዛም በላይ እስከ 20 እስከ 10,000 ጊዜ የሚወድቁ ሰዎች ያሉበት ዓለም ላይ ነው ያለነው። ሶ ስለዚህ ምንድነው ማለት ነው ስኬት በአንድ ጊዜ አይመጣም ማለት ነው። ሶ ስለዚህ ወደኩኝ ብሎ ያሰበውን ነገር ሳያሳካ ወደኩኝ ብሎ የጀመረው ምዕራፍ ሳይጨርስ ወደ ኋላ መመለስ ትልቅ ዋጋና እንዲሁም ደግሞ ትልቁ የሽንፈት ምክንያት ነው ማለት ነው። ሶ ስለዚህ ወድቆ መነሳትን መልመድ አለበት ማለት ነው። ባይዘው አንድ ሰው እንዴት ነው ዝግመታዊ ለውጥ አይደል የሚመጣው? ከእናቱ ማህፀን ሲወጣ በሰዎች ቅፍ ነበረ፣ ማውራት አይችልም ነበር፣ ሰዎች ያበሉት ያጠጡት ነበረ። ሉካሲስ በደንብ ማየት ያስፈልጋል ማለት ነው። ከዛ በኋላ ዳዲ ማለት ይጀምራል። ሉካሲስ በደንብ ይዩት ማለት ነው። ፕሮግረሱን በሂደት የሚመጣውን ነገር ከዛስ ማውራት ይጀምራል፣ መራመድ ይጀምራል፣ ትምህርት ቤት ይሄዳል፣ ይማራል። ከዛ በኋላ ምን ይፈጠራል እያለ ላይክ አሁን ያለንበት ደረጃ ላይ ደርሰን መስራት እንዳለብን ይሄ ነገር የኛ ኃላፊነት እንደሆነ የምናምንበት ደረጃ ላይ እንደርሳለን ማለት ነው። ሶ ስለዚህ ሁሉም ሰው በደንብ ሊገነዘበው የሚገባው ነገር ወድቆ መነሳት ያስፈልጋል ማለት ነው። ስለዚህ ወድቀን ስንነሳ ነው በደንብ ለውጦችን ማንጣት የምንችለው። አሁን ላይ ከኛ ዝግመታዊ ለውጥ አመጣጥ ጋርም ያነሳውላችሁ ለዛ ነው። እኛ ታች ያለን ልጆች ነበርን፣ አደግን። ገብቷችኋል አይደለ? ነገር ግን ያንን ነገር ስንንከባከቡ አያችሁ ቤተሰቦቻችን ግን ያድጋል ምናምን እያሉ በደንብ እየተንከባከቡን ነበረ። ሉካት ያንን በደንብ ማየት ያስፈልጋል። ስለዚህ አሁን ላይ የኛ ውድቀት እንደሚያድግ የኛ ውድቀት እንደሚነሳና ይህ ነገር እንደሚለወጥ አምነን ለዛ ነገር ዋጋ መክፈል ሳክሪፋይ ማድረግ ይኖርብናል ማለት ነው። ሶ ወድቆ መነሳት መልመድ ግዴታ ነው ለማሸነፍ ተሸናፊ ላለመሆን። ሶ እናንተ ምን ላይ ናችሁ? ህይወታችሁን በምን ለመቀየር አስባችኋል? ያለመሸነፍ ወስናችኋል ወይስ? እስኪ ራሳችሁን እዩት። ራሳችንን ማየት በጣም ትልቅ ነገር ነው ማለት ነው። ሶ ስለዚህ ላለመሸነፍ ወደፊት ለመራመድ አሁኑኑ ማድረግ ያለብንና መጀመር ያለብንን ነገሮች በደንብ መጻፍ ያስፈልጋል። አሁን ያልኳችሁን ነገሮች በደንብ ስታዩዋቸው በደንብ ኢቫይዝድ ስታደርጓቸው ህይወታችሁ ላይ እጅግ ከፍተኛ ለውጥንም ታገኛላችሁ። ሶ ስለዚህ በፍጹም ተሸናፊ አትሁኑ። ተፈናሽ መሆን በፍጹም አያስፈልግም። ዓለም ለተሸናፊዎች ቦታ የላትም። ስለዚህ እኛ አሸናፊዎች ነው መሆን ያለብን። ምንጊዜም አሸናፊዎች ነን። አሁንም አሸናፊዎች ነን፣ ወደፊትም አሸናፊዎች ነን። ነገም እናሸንፋለን፣ ከዛ በኋላም እናሸንፋለን። ሶ ስለዚህ ይህንን መፎክር ይዘን ወደፊት መሄድ ወደፊት መራመድ ነው ያለብን። ሶ ስለዚህ ሁላችንም በደንብ እነዚህ ነገሮች ማየት ይኖርብናል ማለት ነው። ሶ በቀጣይ ደግሞ ምን ላይ ልስራላችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አጋሩን። እንዲሁም በቀጣይ በሌላ ትምህርት እንደምንገናኝ ተስፋ አደርጋለሁኝ። መልካም ጊዜ